የዛሬው ታሪክ በመጽሐፍ ቅዱስ ውስጥ ካሉት እጅግ ውብ እውነቶች አንዱን ያስታውሰናል። እግዚአብሔር ዓለምን ስለወደደ አንድያ ልጁን ወደ እኛ ልኮታል። ከረጅም ጊዜ በፊት ቤተልሔም በምትባል ትንሽ ከተማ ውስጥ ማርያም የተባለች ወጣት ሴት ወንድ ልጅ ወለደች። በጨርቅ ጠቅልላ በግርግም አስተኛችው፣ ምክንያቱም በእንግዳ ማረፊያው ውስጥ ለእነሱ ቦታ ስላልነበረ። ይህ ሕፃን በቤተ መንግሥት ውስጥ አልተወለደም። በሀብት ወይም በኃይል አልተከበበም። በጸጥታ ተወለደ። በትሕትና፣ በቀላሉ። ነገር ግን ይህ ልጅ ልዩ ነበር። ይህ ሕፃን ኢየሱስ ነበር። የእግዚአብሔር ቃል ኪዳን ተፈጽሟል። የእግዚአብሔር ፍቅር ታየ። እግዚአብሔር ወደ ዓለማችን መጣ። በዚያው ሌሊት እረኞች መንጋዎቻቸውን በሜዳ ውስጥ ይጠብቁ ነበር። በድንገት አንድ መልአክ ተገለጠና እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። መልአኩ አዳኝ ክርስቶስ ጌታ እንደሆነ ነገራቸው። ከዚያም ሰማዩ እግዚአብሔርን በሚያመሰግኑ መላእክት ተሞልቶ እንዲህ አሉ፣ በሰማያት ለእግዚአብሔር ክብር ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። እረኞች ወደ ቤተልሔም በፍጥነት ሄዱና ማርያምን፣ ዮሴፍንና ሕፃኑን ኢየሱስን አገኙ፣ ልክ መልአኩ እንደተናገረው። ይህ ታሪክ የሚያስታውሰን እግዚአብሔር ከሩቅ አልቆየም፣ ከሩቅ አላየም። ከእኛ ጋር ለመሆን መጣ። ወደ ተሰበረው ዓለማችን በፍቅር መጣ። አማኑኤል የሚለው ስም እግዚአብሔር ከእኛ ጋር ማለት ነው። በዚህ ወቅት ብቸኝነት ከተሰማዎት፣ ሕይወት እርግጠኛ ካልሆነ፣ ልቦ ከባድ ከሆነ፣ ይህንን ያስታውሱ፣ እግዚአብሔር ከእናንተ ጋር ነው። በዚያን ጊዜ ቀረበ፣ እናም አሁን ቅርብ ነው። ኢየሱስ የተወለደው ተስፋ፣ ሰላምን እና ፍቅርን ወደ ሕይወታችን ለማምጣት ነው። ይህ ታሪክ ካበረታታዎት ለተጨማሪ የመጽሐፍ ቅዱስ ታሪኮች እና ሳምንታዊ ማበረታቻዎች ላይክ እና ሰብስክራይብ ያድርጉ።